ሰላም እንደናችሁ ሙሴ ነኝ። ዛሬም በሌላ ርዕስ ወይንም በሌላ ቪዲዮ ተገናኝተናል። ይህንን ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቷን እየነካችሁ ቤተሰባችን ይሁኑ። በዛሬው የዩቱብ ፕሮግራማችን ወይንም የዛሬው ርዕሰ ጉዳያችን የሚሆነው የኢትዮጵያ ባህር በር አለማግኘት ወይንም ፕሪዝን ኦፍ ጂኦግራፊ መሆን፣ የጂኦግራፊ እስረኛ መሆን ላይ በደንብ ፎከስ ያደርጋል። አንድ ሀገር ወይንም ኢትዮጵያን መመልከት እንችላለን። ባህር በርን አክሰስ ካለማድረግ ጋር የሚመጡ ኮንሲኩዌንሶች አሉ። እነዛ ኮንሲኩዌንሶች ወይንም እነዛ ጣጣዎች በኢኮኖሚ ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል። ኢትዮጵያን አፌክት እያደረጉ ኢትዮጵያን ሌስ የሆነ ዲፕሎማቲክ ፓወር እንዲኖራት ያደርጋሉ። ባህር በርን አክሰስ ካለማድረግ ጋር ብቻ በተያያዘ ይህን ተከትሎ ኢትዮጵያ እንዴት የባህር በሯን ልታጣ ቻለች የሚለውን ስንመለከት በ1990ዎቹ አካባቢ ላይ የኢትዮጵያ ትራንዚሽን ገቨርንመንት ወይም ኢህአዴግ ከመምጣቱ በፊት የነበረ አንድ ትራንዚሽናል ገቨርንመንት ነበር። በዛ ትራንዚሽን ገቨርንመንት ሰዓት ላይ የኢትዮጵያን የባህር በር እንድታጣ የሚያደርገውን ውሳኔ ያ ትራንዚሽናል ገቨርንመንት እንደወሰነ እናስተውላለን። እና ያ ትራንዚሽናል ገቨርንመንት በዛ ከረንት ታይም ላይ የነበረ ኦቶሪቲ ምንድን ነው? ለሚቀጥለው ገቨርንመንት ፓወርን ኮንሶሊዴት እንዲያደርግ የተለያዩ ስራዎችን መስራት፣ ለምሳሌ ሰላምን ኢንሹር ማድረግ ሊሆን ይችላል። የተለያዩ ዴሞክራቲክ የሆኑ ነገሮችን አዳፕተብል በሁሉም አካባቢ አዳፕተብል እንዲሆን ነው እና ያ ነበር የትራንዚሽናል ገቨርንመንት አውቶሪቲ እና ትልልቅ ውሳኔዎችን የመወሰን ልክ እንደ ኢትዮጵያን የባህር በር የማሳጣት ያክል ውሳኔ የመወሰን ኦቶሪቲ አልነበረውም ይህ ትራንዚሽናል ገቨርንመንት። ሌላኛው ደግሞ ሬፈረንደም ነው። ሬፈረንደም ማለት ህዝባዊ ውሳኔ ነው። ህዝባዊ ውሳኔ ራሱ የኢትዮጵያን የባህር በር እንድታጣ እንትን የለውም፣ ኦቶሪቲ የለውም። እንደዚህ አይነት ሁለቱም ትራንዚሽናል ገቨርንመንት ሬፈረንደምም ምንም አይነት ኦቶሪቲ የላቸውም። ከዛ ሲቀጥል ደግሞ የኢትዮጵያ መንግስት አሁን ያለው መንግስት ተጨባጭ የሚባል ሰነድ እንደሌለ፣ ተጨባጭ ማስረጃ እንደሌለ ይህንን አሰብ ፖርትን ለማጣታችን ምክንያት የሆነ ተጨባጭ ማስረጃዎች እንደሌሉ እና ይህን ተከትሎ ይሄ ታሪካዊው ዳራ ነው የአሰብን ወይንም ቀይ ባህርን መገለላችን። ይሄ ታሪካዊ ዳራ ነው። ሌላኛው ታሪካዊ ዳራ ወይንም ኢንተርናሽናል ሎዎች አሉ። ወርልድ ትሬድ ኦርጋናይዜሽን እንዲሁም ዩናይትድ ኔሽን ያወጡት የተለያየ አንድ ሀገራቶች ባህር በርን አክሰስ የማያደርጉ እንደ ኢትዮጵያ ላሉ ላንድ ሎክድ የሆኑ ካንትሪዎች የሚገለገሉበት ህግ አለ። ያ ህግ ምን ይላል? አንድ ካንትሪ አክሰስ የማታደርግ ካንትሪ አሁን ኤርትራ ወንድሞቻችን ናቸው፣ ጅቡቲ ወንድሞቻችን ናቸው፣ ሶማሌ ወንድሞቻችን ናቸው። እነኚህ ወንድሞቻችን ኢትዮጵያን የባህር በር የማስጠቀም የባህር በር እንድታገኝ የማድረግ ግዴታ አለባቸው። ኢትዮጵያ ያንን የባህር በር ወይም ያንን ባህር አክሰስ የማድረግ ግዴታ አለባቸው። እነዛ ሀገራቶች እነ ጅቡቲ፣ እነ ኤርትራ፣ እነ ሶማሌ እንደ ውለታ ሳይሆን እንደ ግዴታ የሚቆጠር የዩናይትድ ኔሽን ቻርተር ወይም አርቲክሎች አሉ። ወርልድ ትሬድ ኦርጋናይዜሽን የራሱ የሆነ እንትን አለው፣ የራሱ የሆነ ሩልስ ኤንድ ሬጉሌሽንሶች አሉ። እነዚህ ሩልስ ኤንድ ሬጉሌሽንሶች የሚወጡት ዲፔንድ የሚያደርጉት ምን ላይ ነው? አንድ ሀገር ሲ አክሰስን ስታደርግ፣ ባህርን ስትጠቀም፣ መውጫ በሯን ስታበጅ ነው እና ይህ የንግድ ድርጅት ወይም ኢንተርናሽናል ትሬድ ኦርጋናይዜሽን ያወጣው አንድ ሀገር ከሌላ ሀገር ከሩቅ ምስራቅ ከሩቅ ምዕራቦች ጋር የምታደርገው
የትሬድ ኢንተግሬሽን ባህር ላይ ዲፔንድ የሆነ ነው። ባህር ላይ የተጣበቀ ነው። ከባህር ጋር ትልቅ ቁርኝነት አለው ይላል እና ይሄ ትልቅ ድርጅት ራሱ የተለያዩ ሩሎች አሉት፣ የተለያዩ ሬጉሌሽንሶች አሉት እነዚህን የባህር በርን ከመጠቀም አንጻር። ሌላኛው ደግሞ ኢኮኖሚካሊ ስንመለከተው ኢትዮጵያ ይህንን የባህር በር አክሰስ ካለማድረግ ጋር ኢኮኖሚካሊ በጣም በርደኖች አሉ። እነዛም በርደኖች መካከል የጂዲፒያችን ሩብ ፐርሰንት የሚሆነውን ከሩብን ፐርሰንት ወደ 23 ገደማ ለወደብ ኪራይ ስንከፍል ለረጅም ጊዜ ይስተዋላል እና ያጣንበት ማጣት ወይንም አሰብን ሎስት ያደረግንበት አደራረጉ አንደኛ አንጀስት ነው፣ ሁለተኛ ፌር ያልሆነ ነው፣ ሶስተኛ ኢንተርናሽናል ሎዎችን ፎሎ አፕ ያላደረገ ነው። አሁን የኢትዮጵያ መንግስት እየተገበረው ያለው ነገር ምንድን ነው? አሰብን ለማግኘት ከፍተኛ የዲፕሎማሲያዊ ጫና በኤርትራ መንግስት ላይ እያደረገ እንዳለ እየተስተዋለ ነው። ምክንያቱም የተለያዩ ሀገራቶችን በመጠቀም ልክ እንደ ቱርክዬ፣ ልክ እንደ ኢዝራኤል፣ ከዛም ማለፍ ሲል የዩኤስ የጦር መኮንኖች በአፍሪካ ቀንድ ላይ ያላቸው አመለካከትን በመቀየር በዲፕሎማሲያዊ መንገድ ጫናን እያሳደርን አሰብን ለማግኘት ያጣነውን ከቀይ ባህር ጋር የነበረንን አታችመንት ለመመለስ የኢትዮጵያ መንግስት በዲፕሎማሲያዊ መንገድ እየሰራ ያለ ትልቅ ሚና አለ። ምክንያቱም አሰብ ማለት ለኢትዮጵያ የኤግዚስታንሻሊዝም ወይንም ኤግዚስት የማድረግ ሰርቫይቭ የማድረግ እንደ ሀገር ወይም እንደ ኢኮኖሚ እንደ ፖለቲካ የመቀጠል ህልውና ስለሆነ የኢትዮጵያ መንግስት ትልቁን ድርሻ እየተወጣ ይገኛል። አሰብ ለኢትዮጵያ ኢኮኖሚ ነው። አሰብ ለኢትዮጵያ የኢኮኖሚ እስትንፋስ ነው። የፖለቲካ እስትንፋስ ነው። የጂኦ ስትራቴጂ እስትንፋስ ነው አሰብ። ይህ ለኢትዮጵያ ከፍተኛ ሚና የሚጫወት ከፍተኛ የሆነ እድገትን የሚያመጣ ሆርን ኦፍ አፍሪካ ላይ የኢትዮጵያን የመበልጸግ የኢትዮጵያን ያላትን ሚና ወይንም ያላትን ተጽዕኖ የሚያረጋግጥ ነው የኢትዮጵያ አሰብን ማግኘት። ኢትዮጵያ ባህር በሯን ታገኛለች፣ መውጫ በሯን ታዘጋጃለች፣ የኢትዮጵያ ብልጽግና ይረጋገጣል። ይህ የሚሆነው ግን ሰላማዊ በሆነ የዲፕሎማሲያዊ ዌፐን ነው። የኢትዮጵያ ዌፐን ዲፕሎማሲ ነው። የኢትዮጵያ ዌፐን ኔጎሽዬሽን ነው። የኢትዮጵያ ዌፐን ሰጥቶ መቀበል ነው። ዊን ዊን ሲቹዌሽን ነው። አሰብ የኢትዮጵያ ነው። የኢትዮጵያ መንግስት ከፍተኛ የሆነ ጥረትን እያደረገ ይገኛል። የዛሬው ቪዲዮአችን ይህን ይመስላል። ሌላ ቀን በሌላ ቪዲዮ እንገናኝ።